ሰላም ዶክተር ዳናይት ነኝ። ዛሬ ደግሞ ስለ ስኳር ህመም ወይም ዳያቤቲስ ሜሊተስ የተወሰነ ነገር ልነግራችሁ መጥቻለሁ። የስኳር ህመም አይነቶችን ስናይ በአንደኛ ደረጃ ታይፕ 1 ዳያቤቲስ ሜሊተስ የምንለው ሲሆን ይህም የሚመጣው በሰውነታችን ውስጥ ፓንክሪያሳችን ወይም ቆሽታችን ኢንሱሊን ማምረት ሳይችል ሲቀር ነው። ሁለተኛው አይነት ደግሞ ታይፕ 2 ዳያቤቲስ ሜሊተስ የምንለው በፓንክሪያሳችን የሚመረተውን ኢንሱሊን ሰውነታችን መጠቀም ሳይችል ሲቀር ነው። ሶስተኛው ደግሞ ከእርግዝና ጋር ተያይዞ የሚመጣ ወይም ጀስቴሽናል ዴም የምንለው ነው። አራተኛው ደግሞ አዘር ብለን የምንከታቸው እነዚህም ደግሞ በተለያዩ ኢንፌክሽኖች ወይም ህመሞች ምክንያት የሚመጡ በተለያዩ ሆርሞን መዛባቶች ወይም የተወሰኑ መድኃኒቶችን ለረጅም ጊዜ በመጠቀም የሚመጡ ናቸው። የስኳር ህመም ኤግዛክት መንስኤው ባይታወቅም ማለት ነው ለስኳር ህመም ከሚያጋልጡ ነገሮች ውስጥ አንደኛው በቤተሰባችን ወይም በዘራችን ውስጥ የስኳር ታካሚ ካለ፣ ሁለተኛው ደግሞ ውፍረት፣ ጭንቀትና እንቅስቃሴ አለማድረግ ወይም ሴደንተሪ ላይፍ ስታይል ካለን፣ ሶስተኛ ደግሞ የደም ግፊት፣ ከፍተኛ የኮሌስትሮል መጠን ካለ። የስኳር ህመም ምልክቶች ምንድን ናቸው ብለን ስንጠይቅ ደግሞ ታይፕ 1 ዳያቤቲስ ሜሊተስ በአብዛኛውን ጊዜ ቶሎ ነው ምልክት የሚያሳየው። እነዚህም ቶሎ ቶሎ የመራብ ስሜት፣ ቶሎ ቶሎ ውሃ የመጥማት ስሜት፣ ቶሎ ቶሎ ሽንት የመምጣት ስሜት፣ የክብደት መቀነስ ናቸው ማለት ነው። ታይፕ 2 ዳያቤቲስ ግን ትንሽ አስቸጋሪ የሚያደርገው ምንድነው? በአብዛኛው እንግዲህ ምልክት ላይኖረው ይችላል፣ ወይም ደግሞ ምልክት ካለው የተለያዩ የሰውነት ክፍሎቻችን ላይ ጉዳት አምጥቶ የነዚህን ምልክት ነው የምናየው እና አይን አካባቢ ብዥ የማለት ስሜት ሊኖረን ይችላል። እግር አካባቢ ኒውሮፓቲ አምጥቶ እግራችን የማቃጠል ስሜት፣ የመደንዘዝ፣ የመጠስጠስ ስሜት ሊኖረን ይችላል። በሶስተኛ ደግሞ ኩላሊት ላይ ፌሊየር አምጥቶ የእሱ ምልክት ሊሆን ይችላል የምናየው።